መድኃኒቴ ፍቅር ማረከኝ በሕይወቴ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ ዓለምን ጥዬ ላገለግል ሞት ሕይወት ለኔ ሆኖኛል ላንተ መከራ ሸክሜ ለክብር ቆሜ እዘምራለሁ እንደ አቅሜ አገንሃለሁ እዘምራለሁ እንደ አቅሜ ማረከኝ በሕይወቴ በዘመኔ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ምድርና ሰማይ እልል ይበሉ ምስጋና ላንተ ይድረስ እያሉ መሳይ የለህም በቅድስና ቀርባለሁ ላንተ ምስጋና ጣቴ በገና ይደረድራል በቀን በሌሊት ያመሰግናል ጣቴ በገና ይደረድራል በቀን በሌሊት ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ ጠላቶች ፈሩ ለጌትነት ወድቀው ተገዙ እንዲህ ነው አምላክ እንዲህ ነው ጌታ ሁሉም በፍቅር የምትረታ ባንተ ተመካን በፈጣሪያችን አዳኝ በሆንከው በንጉሣችን ፈጣሪያችን በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ያላደረገን እነሆ ለዛሬ ቀን ያደረሰን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ የኛ ንጉሥ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ክብር ለእግዚአብሔር ይሁን። ክርስቶስ ተንሥአ ሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አምላካችን ሞትን ድል ነስቶ ተነስቷል። ወንድሞቼ ክርስቶስ ተነስቷል። ጌታችን ተነስቷል። ክብር ሁሉ ለእግዚአብሔር ይሁን። እንኳን ለብርሃነ ትንሣኤውና ለዳግም ትንሣኤው አደረሳችሁ አደረሰን ማለት እፈልጋለሁ። ይሄ ቃል አሁን የሚሰማችሁ ቅድም የቴክኒክ ችግር አለው ብለው ስላሉኝ የሚሰማችሁ ከሆነ ቁጥር 1ን በመንካት ይሰማል ብትሉኝ፣ ማይሰማ ከሆነ ቁጥር 2ን በመንካት አይሰማም ብትሉኝ ደስ ይለኛል። እናንተም ከምትደኩ እኔም እንዳልደክም ብዬ ነው። አባቶቻችን አምላክ እግዚአብሔር ከኛ ጋር ይሁን። ድምፁ ይሰማል ብዬ ተስፋ በማድረግ እቀጥላለሁ። በዚህ ጋር 9 ልጆች አያለሁ፣ በዚህ ጋር አንድ ሰው አያለሁ። ስለዚህ የሚሰማችሁ ከሆነ ምልክት ብትሰጡኝ ደስ ይለኛል። የማይሰማችሁ ከሆነ እስቲ ጥቂት ሞክርና እንግዲህ አቆማለሁ። የሚሰማችሁ ከሆነ 1ን፣ የማይሰማችሁ ከሆነ 2ን በመንካት ብታረጋግጡልኝ ደስ ይለኛል። አባቶቻችን አምላክ እግዚአብሔር ከኛ ጋር ይሁን። አሜን። እግዚአብሔር ቢረዳን ወንድሞቼ፣ ዛሬ የምንማርበት የትምህርታችን ርዕስ ካልሆነ ግን ፋሲካን አናክብረው በሚል ይሆናል። በደንብ ስሙን። አመሰግናለሁ። ዛሬው ርዕሳችን ወንድሞቼ ካልሆነ ግን ትንሣኤን አናክብረው። ምንድነው ያልኩት? ካልሆነ ግን፣ ከሆነ እናክብረው። መጣበታለሁ። ምን ካልሆነ? ካልሆነ ግን ፋሲካን አናክብረው ይላል። ይሄ የዛሬው ትምህርታችን ወንድሞቼ። ይሄ ቃል የምርጫ ቃል ነው። ከሆነ እናክብረው፣ ካልሆነ ግን ምን ማለት ነው? ካልሆነ እንደ እግዚአብሔር ሐሳብ የማናከብረው ከሆነ ፋሲካን አናክብረው። እንደ እግዚአብሔር ሐሳብ ሳይሆን እንደ ሰው ሐሳብ ከሆነ የምናከብረው ወንድሞቼ ትንሣኤን አናክብረው። ስለዚህ ይሄ ቃል የምርጫ ቃል ነው። አባታችን መስፍኑ ኢያሱ ምን አለ? ምርጫ ለሕዝቡ አቀረበ። ስሙ እስራኤል ስማ፣ እግዚአብሔር አምላካችን አንድ አምላክ ነው። እኔና ቤቴ እግዚአብሔርን እናመልካለን። እስራኤል ዛሬ የምትመርጠውን አንተ የምታመልከውን ዛሬ ምረጥ አለው። ስለዚህ ይህም ወገኖቼ የምርጫ ሐሳብ ነው ስላችሁ ነው። በነገራችን ላይ ካልሆነ ግን ፋሲካን አናክብረው ያልኩት እኔ አይደለሁም። ስለዚህ ከኔ ጋር ቅሬታ ውስጥ እንዳትገቡ። እኔ አይደለሁም። ይሄን ቃል ያለ ቤተ ክርስቲያን ብርሃነ ዓለም ያለችው ታላቁ መምህር ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ምን አለ? እንደ እግዚአብሔር ሐሳብ፣ እንደ ክርስቶስ ሐሳብ፣ እንደ ሐዋርያት ሐሳብ የማታከብሩ ከሆነ ፋሲካን ባታከብሩት ይሻላችኋል። በረከት የማታገኙበት ከሆነ ይልቁንም መርገም የሚያመጣባችሁ ከሆነ ፋሲካን ትንሣኤን ባናከብረው ይሻላል። ዳግም ትንሣኤን ወንድሞቼ ባናከብረው ይሻላል አለ።
ስለዚህ ምንድነው ርዕሳችን ካልሆነ ግን ፋሲካን አናክብረው የሚል ነው። ምን ካልሆነ ወገኖቼ? ፋሲካን እንደ እግዚአብሔር ሐሳብ እየኖርን ካልሆነ፣ ፋሲካን በድሮ ሕይወት በጨለማ ሕይወት እየኖርን ከሆነ ፋሲካን ወንድሞች አናክብረው፣ አይጠቅመንም፣ ዕዳ ይሆንብናል። ቅዱስ ጳውሎስ እንደዚህ ነው የሚለው ቃል በቃል ፋሲካን በእውነትና በቅንነት የማናከብር ከሆነ፣ ፋሲካን ባሮጌው እርሾ በጨለማው ሕይወት ውስጥ ሆነን ከሆነ የምናከብረው ባናከብረው ይሻላል። ፋሲካን በእውነትና በቅንነት የማናከብረው ከሆነ ፋሲካን አናክብረዋል። ምንድነው ያለው? ፋሲካን በአሮጌ ሕይወት ውስጥ ሆነን ከሆነ የምናከብረው ወንድሞቼ ጥቅም የለውም። ስለዚህ ምን አለ? እርሾ በሌለበት በአዲስ ሕይወት በተለወጠ ሕይወት እግዚአብሔር በሚወደው ሕይወት ሆነን ፋሲካን እናክብር። ካልሆነ ግን ፋሲካን እናክብር። ለምን? ሁለት ዕዳ ይሆንብናል። አንደኛ በጨለማ ሕይወት ውስጥ ነው ያለነው፣ እሱ አንድ ዕዳ ነው። ሁለተኛ በክርስቶስ ትንሣኤ መቀለድ ነውና ሁለት ዕዳ እንዳይሆንብን ፋሲካን ባናከብረው ይሻላል። በዚህ መልክ ነው መንፈሱ። ስለዚህ ወገኖቼ ፋሲካን ስናከብር በረከት እንደምናገኝበት ሆነን ልናከብረው ይገባል። ስለዚህ ከበረከት ይልቅ መርገም የሚያመጣብን ከሆነ ፋሲካን አናክብረው፣ ትንሣኤን አናክብረው። እንደዛ ከሆነ ዳግም ትንሣኤን ባሮጌ ሕይወት ሆነን አናክብረው። ምን ይጠቅመናል? በምድርም ገንዘብን ማባከን ነው፣ በሰማይም ዕዳ ይሆንብናል። ለምን መሰላችሁ? ክርስቶስ ዛሬ ትንሣኤን የምናከብረው ወገኖቼ ለእግዚአብሔር አስፈልጎት አይደለም። ይሄ ትንሣኤ በዓል የኛ በዓል ነው ወገኖቼ። ሞት ድል የተነሳበት፣ ጠላት የተቀጠቀጠበት፣ በኃጢአት ላይ ኃይል ያገኘንበት በዓል ነው። ስለዚህ ይህንን ትልቅ በዓል፣ የድል በዓል ወንድሞቼ እየቀለድን እንዳናሳልፈው፣ እየቀለድን እንደ ፈሪሳውያን ሆነን እንዳናከብረው። ፈሪሳውያን ዘባቾች ናቸው። ክርስቶስን ለመግደል አሳልፈው ሰጥተው እኛ ከደሙ ንጹሕ ነን ይሉ ነበር። እኛ እንደዛ እንዳንሆን ወንድሞቼ። ስለዚህ ወገኖቼ ፋሲካን በሚገባው ካላከበርን በደሙ መቀለድ ነው፣ ጸጋውን ማክፋፋት ነው፣ የተከፈለውን ዋጋ ቢስ ማድረግ ነው። ስለዚህ ፋሲካን ስናከብር እንደ እግዚአብሔር ሐሳብ ካልሆነ፣ እንደ ክርስቶስ ሐሳብ ካልሆነ፣ እንደ ሐዋርያት ሐሳብ ካልሆነ፣ እንደ ሊቃውንት እንደ ቤተ ክርስቲያን ሐሳብ ካልሆነ፣ ዓላማና ሐሳብ ካልሆነ ፋሲካን አናክብረው ወንድሞቼ። ለምን? ከበረከት ይልቅ መርገም ይሆንብናል። አያችሁ? ለምን? በሞቱ መቀለድ ይሆንብናል። በሞቱ መቀለድ ወገኖቼ ኃጢአት ነው። ነገርኳችሁ። ይሄ እኮ ለእግዚአብሔር፣ ይሄ እኮ ለክርስቶስ የሚገባ ሆኖ አይደለም። መሞት መነሳት ለእሱ አያስፈልገውም። እግዚአብሔር እኮ አይሞትም ወንድሞቼ። ለእኛ ሲል ግን የእኛን ሥጋ ለብሶ ግን ለእኛ ሲል ሞተ። እሱ ከሞተ በኋላ ዋጋ ከከፈለ በኋላ እኛ በፋሲካው ብንቀልድ ወገኖቼ የደሙ ዕዳ ይኖርብናል፣ የደሙ ዕዳ ይኖርብናል። ለዚህ ነው ቅዱስ ጳውሎስ ፋሲካን በእውነትና በቅንነት አክብሩ እንጂ ባሮጌ ሕይወት በጥል ውስጥ ኖራችሁ፣ በቅናት ባድመኝነት ውስጥ ሆናችሁ፣ የይቅርታ ልብ ሳይኖራችሁ ፋሲካን ብታከብሩት ምን ጥቅም አለው? ዕዳ ይሆንባችኋል። አያችሁ? ለምን? እንደ አይሁድና የአይሁድ ፈሪሳውያን ወገኖቼ እንትኖች ናቸው፣ ግብዞች ናቸው። ግብዞች ማለት የሚያወሩትንና የሚኖሩት ይለያያል። መድኃኔዓለም ክርስቶስን ገለውት አስገድለውት ከደሙ ንጹሕ ነን አሉ። ይገደል ብለው ፈርደውበት
እነሱ ራሳቸውን ከደሙ ንጹህ ለማድረግ ለማን አሳልፈው ሰጡት? ጉዳዩ የሃይማኖት ሳይሆን የፖለቲካ ነው ብለው ለጲላጦስ ሰጡት። ሲከሱት ክሱን እንኳን ይሄ ሰው ንጉስ ነኝ አለ፣ እኛ የምናውቀው ቄሳርን ነው፣ ቄሳር ነው ንጉሳችን፣ ይሄ ሰው ንጉስ ነኝ አለ። ይሄ ብቻ አይደለም፣ ይሄ ሰው ቀረጥ አትክፈሉ አለ ብሎ ያቀንድ ያላለም እሱ ወንድሞቼ እኮ አላለም እኮ። አይ ዘባቾች ናቸው፣ ግን እነዚህ ሰዎች እኮ የቤተ መቅደሱ አገልጋዮች ናቸው፣ ቀሳውስት ናቸው፣ ያሪዳ ዘማሪያን ናቸው እኮ፣ ሌዋውያን እኮ ናቸው፣ እግዚአብሔርን እናውቃለን ሲሉ የጨለመባቸው ናቸው። ስለዚህ ቅዱስ ጳውሎስ በእንዲህ አይነት ህይወት እንደ ፈሪሳዊ ሆናችሁ የቅንነት ህይወት ሳይኖራችሁ የይቅርታ ልብ ሳይኖራችሁ በድሮ ህይወት እየኖራችሁ ፋሲካን አታክብሩ። ለምን? ዕዳ ይሆንባችኋል። ምን ይጠቅማችኋል? አንደኛ በምድር ገንዘባችሁን ትከስራላችሁ፣ ለበሬ ለበግ። ሁለተኛ በሰማይ ዕዳ ይሆንባችኋል፣ ደብል ዕዳ። አንደኛ መጀመሪያውኑ በጨለማ ህይወት ውስጥ ስላላችሁ ዕዳ አለ። ሁለተኛ በሱ በደሙ ቀልዳችኋል፣ ሁለት ዕዳ ይሆንባችኋል። ስለዚህ ምን አለ? ፋሲካን በእውነትና በቅንነት የማናከብር ከሆነ ፋሲካን አናክብር አለ። ወገኖቼ ዛሬ ህይወታችን ሲፈተሽ እኛ እንዴት ነው? ስለ ሰው ማውራት፣ ስለ አይሁድ ማውራት፣ ስለ ጲላጦስ ማውራት ይቀላል። እኛን እግዚአብሔር ከሰማይ ሲያየን እንዴት ነው የሚያየው? ቤተ ክርስቲያንን ሲያያት ህይወታችን ሲፈተሽ ወንድሞቼ ከፈሪሳዊ የተሻለ ህይወት አለን ወይስ እኛም ገድለን አስገድለን ነው ፋሲካን የምናከብረው? ወንድሞቼ በሃይማኖት ብትኖሩ ራሳችሁን መርምሩ ይላል እግዚአብሔር ቃል። አያችሁ፣ ገድለን አስገድለን፣ በመሳሪያ ገድለን፣ በጽሁፍ ገድለን፣ በብዕራችን ገድለን፣ ስም አጥፍተን ገድለን፣ የሰውን ስምና ገድለን ፋሲካን የምናከብር ከሆነ ጥቅም የለውም። አያችሁ፣ ዛሬ እንኳን ወገኖቼ በውሸት ውስጥ ሆነን ብናከብረው ጥቅም የለውም። ውሸተኞች ሆነን አድሎኞች ሆነን አድሎ ፍርደ ገምድሎች ሆነን በአድሎ ህይወት ውስጥ በዘረኝነት ህይወት ውስጥ ሆነን ፋሲካን ማክበር ጥቅም የለውም ወንድሞቼ። እኔ አማራ ነኝ፣ እኔ ትግሬ ነኝ፣ እኔ ኦሮሞ ነኝ፣ እኔ ሲዳማ ነኝ፣ እኔ ሱማሌ ነኝ እያለን ግን ፋሲካን አከብራለሁ። ኖ ኖ ኖ ማይ ፍሬንድ፣ አንተ ዘርህን ምረጥ ዛሬ። እኔና ቤቴ ግን ዘራችን የማይጠፋው ዘር ክርስቶስ ነው። ወንድሜ አንተ ምርጫ ምረጥ። እኔ ስለ ራሴ ነው ያወራሁት። ዘሬ የማይጠፋው ዘር ክርስቶስ ነው። እኔ እሱ መርጫለሁ። አንተስ ወንድሜ፣ አንቺስ እህቴ ማንን ነው የምትመርጪው? አማራነትን፣ ኦሮሞነትን፣ ትግሬነትን ነው የምትመርጠው? ምርጫ ነው፣ ግን አያዋጣም። ልንገርህ፣ ለዛሬ ይመስላል፣ ቀኑ ጨልሞ የለ ድንግዝግዝ ስለሆነ ይመስላል። ስለዚህ ወገኖቼ ፍርደ ገምድሎች ሆነን ፋሲካን አናከብር። ውሸታሞች ሆነን ያልተረጋገጠን ወሬ አውርተን አስወርተን ፋሲካን አናከብር። ወንድሞቼ በቂም ህይወት ውስጥ ኖረን፣ በዘረኝነት ህይወት ውስጥ ኖረን፣ በጥላቻ ህይወት ውስጥ ኖረን ንስሐ ሳንገባ ፋሲካን አናከብር። ይሄ ቅርታ ልብ ሳይኖረን። ለዚህ ነው እንግዲህ ቅዱስ ጳውሎስ እንዳልኳችሁ ይሄ ቃል የሱ ቃል ነው፣ መጣበታለሁ። ለምንድን ነው ቢባል በረከት የማናገኝበት ከሆነ ፋሲካ ለምን እናከብረዋለን? የዛ ምን ሳልጾምን ለምን አንበላም? ምን አስደከመን? በረከት ማንቀበል ከሆነ ከእግዚአብሔር ማንባረክ ከሆነ በጾሙ ማንባረክ ከሆነ ወንድሞቼ በትንሳኤው የማንባረክ ከሆነ ምን አደከመን? ወንድሞቼ ዓለም ራሷ እኮ ታደክማለች። እኔ በጣም ይደክመኛል፣ እናንተን አላቅም። ዓለም በጣም አድካሚ ነው። ብዙ ማቃቸው ሰዎች ደከመን ወንድማችን እስጢፋኖስ መጸለይ እንኳን አቃተን የሚሉኝ ብዙ ሰዎች ናቸው። ስለዚህ ወንድሞቼ በረከት ማናገኝበት ከሆነ 2 ወር ምን አጾመን? በረከት ማናገኝ በሆነ ትንሳኤውን ዳግማዊ ትንሳኤን ምን አስደከመን? ስለዚህ ወገኖቼ ጾማችን የሚሆን ፋሲካችን በረከት የማያስገኝልን ከሆነ
ፋሲካን ባናከብረው ይሻላል ሁለት ኃጢአት እንዳይሆንብን። እንግዲህ ዛሬ ወንድሞቼ ቤተ ክርስቲያን ምን በቅዱስ ያሬድ ይህንን የዛሬውን ሰንበት ምን ብሎ ወጣ? ዳግም ትንሣኤ፣ ሁለተኛ ትንሣኤ፣ ዳግም ትንሣኤ ወይም ዳግማዊ ትንሣኤ። ዳግም ትንሣኤ ይባላል ቤተ ክርስቲያን። ምን ማለት ነው ዳግም ትንሣኤ? ክርስቶስ ሁለት ጊዜ ሞቶ ሁለት ጊዜ ተነሳ ለማለት ነው? አይደለም። ዳግም ትንሣኤ የተባለው ከሳምንት በኋላ ለሁለተኛ ጊዜ ክርስቶስ ስለታየ ለሱ ነው ዳግም ትንሣኤ የተባለው። ሁለቴ ሞቶ ስለተነሳ አይደለም። አያችሁ? ከሳምንት በኋላ ከ8 ቀን በኋላ ይላል ዮሐንስ ወንጌል። ከምዕራፍ 24 ጀምራችሁ አንብቡት። ዮሐንስ ወንጌል ምዕራፍ 24 እስከ 29። ስለዚህ ከሳምንት በኋላ እንደገና ለሁለተኛ ጊዜ ታየ። ለምን መሰላችሁ? ታዲያ መጀመሪያ ቀን ታየ ጠዋት ላይ ለመግደላዊት ማርያም ክርስቶስን በነፍሷ ተወራርዳ ከሌሊት ጀምራ መቃብር ቦታ ሄዳ የጠበቀችው ስትጠብቀው አገኘች። ሐዋርያት እንኳን መተው እኮ አይተው ዝም ብለው ነው ሄዱት። ጨርቁን መግነዙን አዩና ዝም ብለው ነው ሄዱት። ፈርተው ነው ዝም ብለው ነው ሄዱት እነሱ። አያችሁ ብዙ የተደረገላት ነች። ፍቅሯ ጥልቅ ነው። ስለዚህ አልሄድም አለች። ማን መቃብር ቦታ ይቆማል? ወንድሞቼ መቃብር ቦታ ታውቃላችሁ? መቃብር ቦታ በጣም ነው ያስፈራው። አይደለም ሌሊት ቀን መቃብር ቦታ ያስፈራል ወንድሜ። እንታውቃለን ምን ነገር አለ። ስለዚህ እቺ ሴት ግን እዛ ጋር ፍቅሯ ትልቅ ስለሆነ አያችሁ ፍራቻዋን፣ ፍቅር ትልቅ ሲሆን ፍራቻን እንኳን ያስወግዳል። ስለዚህ ወንድሞቼ መጀመሪያ ላይ ለሷ ታየ፣ ጠበቀችው። አያችሁ ቆይተን ስንጠብቀው እግዚአብሔር ይመጣል። ተስፋ አትቁረጡ። ጸንተን ስንጠብቀው እግዚአብሔር በሰዓቱ ይመጣል ወንድሞቼ። በሰዓቱ መጣ። እዛም በኋላ አንቺ ሴት ማንን ትፈልጊያለሽ? አላየችውም። እንባ ባከበደው አይኗ አትክልት ሰራተኛው መስለው አንተ ወስደው ከሆነ እባክህ የት እንዳረከው አሳየኝ። ሽቶ ቀባዋለሁ፣ ጌታዬ ነው፣ መምህሬ ነው፣ አምላኬ ነው። ከዛም በኋላ ማርያም ብሎ ሲጠራት አይኗ ተከፈተ። ስለዚህ ጠዋት ላይ እሷ አየችው። ማታ ላይ ወይ ደግሞ ኢቭኒንግ የምንለው ወይም የሰርክ ጸሎት ሰዓት ላይ ሐዋርያት አሁንም ፈርተው አይሁድን ፈርተው በራቸውን ዘግተው ነበር። በተዘጋ በር ውስጥ ቤት ውስጥ ገባ አምላካችን። እንደዚህ ነው። ክፈቱልኝ አያስፈልገውም ለሱ። ልክ ከመቃብር እንደወጣው ክፈቱልኝ ሳይ በቤት ውስጥ ገባ። ወንድሞቼ ሰላም ለእናንተ ይሁን አላቸው። ስለዚህ ባለፈው ሳምንት ለሁለተኛ ጊዜ ለሐዋርያት ታየ። መጀመሪያ ላይ ለመግደላዊ፣ ከዛ ለሐዋርያት ታየ። በዛን ሰዓት አንድ ሐዋርያ አልነበረም፣ ቶማስ አልነበረም። ታዲያ በኋላ ሐዋርያት አምላካችን መድኃኒታችን ኢየሱስ ክርስቶስ እኮ ተነሳ አሉት። አላምንም አለ። እኔ አላምንም፣ የተወጋውን እጁን በጣቴ ነክቼ ሚስማር ያረፈበት የተቸነከረውን አይቼ ካልሆነ እኔ አላምንም፣ ሳላረጋግጥ አላምንም አለ። ይሄ ብቻ የተወጋውን ጎኑን ሄጄ ጣቴን ከትቼ እንደዚህ ነክቼ ካልሆነ እኔ አላምንም። የሚደንቅ ነገር ነው አላቸው። ስለዚህ የአንድ ሰው እንኳን የሚገደው አምላካችን በሰዓቱ መጣ። አንድ ሰው ነው አላለም ወንድሞቼ። እግዚአብሔር እንደዚህ አንድ ሰው ነው። ለሱ ብዬ ለምን እደክማለሁ? ዓለም ላይ እኮ ብዙ ስራ አለብኝ። ዓለም ላይ ብዙ ስራ አለብኝ አላለም መድኃኒዓለም። ለአንድ ሰው ሲል መጣ። በ8ኛው ቀን ይላል ቃሉ። በ8ኛው ቀን ለቶማስ ሲል መጣ። ስለዚህ የዛሬውን ሰንበት ጥንታዊ ቤተክርስቲያኖች ዳግም ትንሣኤ ብቻም ሳይሆን የቶማስ ሰንበት፣ የቶማስ እሁድ ይሉታል። አያችሁ። ስለዚህ ቶማስ ባለበት ወንድሞቼ ለሶስተኛ ጊዜ ተገለጠ ማለት ነው። በነገራችን ላይ ቶማስ ማለት ትርጉሙ መንታ ልብ ያለው፣ መንታ ሐሳብ ያለው ማለት ነው።
ቶማስ ማለት ቶማስ የሚለው ቃል በአርማይክ ነው። በአርማይክ ቋንቋ ቶማስ ማለት ነው። ሌላ ስሙ ቶማስ እንደውም ቃሉ ምን ይላል? ቶማስ የተባለው ዲዲሞስ የተባለው ቶማስ ነው የሚለው። ዲዲሞስ ደግሞ በግሪክ ነው። በግሪክ ስሙ ግን ሁለቱም ትርጉሙ መንታ ሐሳብ ያለው ማለት ነው። አያችሁ? ስለዚህ ሁለት ሐሳብ ያለው ሰው ነው። ሳያረጋግጥ ኤቪደንስ የሚፈልግ ሰው ነው። በነገራችን ላይ አናንቀን የማይረባ ሰው ነው ተጠራጣሪ ነው ብለን እንዳንሄድ ጥንቃቄ እናድርግ። የሱ ጥርጥር የማረጋገጥ ጥርጥር ነው። ማስረጃ የመፈለግ ጥርጥር ነው። ስለዚህ አባቶች እንደው ምን ይሉታል መሰላችሁ? መልካሙ ጥርጣሬ ይሉታል የቶማስን። ለማረጋገጥ በትርጉም አባቶች ምን ይላል? መልካሙ ጥርጣሬ ለማረጋገጥ ተስፋ ለመቁረጥ አይደለም። that's not what it is። ሁለት አይነት እንትኖች አሉ፣ ጥርጣሬዎች አሉ። ለምሳሌ ላስረዳችሁ። ለማረጋገጥ ማስረጃ የመፈለግ ጥርጣሬ አለ። ለምሳሌ በኦዲት ህግ ምን ይባላል? ስኬፕቲሲዝም ይባላል። ስኬፕቲሲዝም ማለት trust but verify፣ እመን ግን አረጋግጥ ማለት ነው። ሌላው ደግሞ ጥርጣሬ ይሄ እንትን የምንለው ይሄ ፔሲሚስቲክ፣ ተስፋ የሌለው ሆፕ የሌለው በቃ ምን ነገር አይሰራም፣ በቃ ክርስትናም አይሰራም፣ እግዚአብሔርም የለም። ይሄ ሆፕለስ የሆነ የሱ ሆፕለስ የሆነ አይደለም፣ እንዳትሳሳቱ። ሆፕለስ የሆነ ጥርጣሬ ይሄ ፔሲሚስቲክ የሆነ አይደለም። የሱ ስኬፕቲካል ያለ ነው፣ ፕሩፍ ለማድረግ ነው። አያችሁ? ስለዚህ በእርግጥም ምን ይላሉ አባቶች ይላሉ መሰለህ? ከእንዲህ አይነት ማስረጃ ከመፈለግ ከማረጋገጥ ውስጥ የሚወጣ እምነት የነጠረ እምነት ነው፣ ለዘላለም የሚቆይ እምነት ነው። እውነት እኮ ነው። በምሳሌ ላስረዳችሁ። ቶማስ አሁን ጌታ እንግዲህ ተገለጠ። ቶማስና ጣትን አንጣ፣ በመዳፌ ክተት፣ ይኸው አረጋግጥ፣ በጎኔ ክተት ይላል። በዚህን ጊዜ ቅድም ሳልነካው አላምንም ብሎ አልነበረ? አድርጎታል። አላደረገውም። በዚህ ነው የምታውቁት። አያችሁ? አላደረገውም። ኦኬ ለሚቼክ አላደረገውም። ልክ ይህንን ጌታውን ሲያይ ምንድን ነው ያደረጉት? ተደፋና በጉልበት ሆነና ጌታዬ አምላኬ። ማንም ሰው እንደዛ አላለው። ጌታዬ አምላኬ ብሎ አይደለም ለነሱ ለኛ እንኳን አረጋገጠልን የኢየሱስ ክርስቶስን ጌትነት፣ የኢየሱስ ክርስቶስን አምላክነት ግልጽ በሆነ የተናገረ እሱ ነው። ማን ነው ከዛ በፊት እንደዛ ያለው? አምላኬ ያለ ማን ነው? አያችሁ? ስለዚህ ይሄ የማረጋገጥ ስኬፕቲሲዝም ይባላል። ማስረጃው የማግኘት አያችሁ? ላንብብላችሁ ቃሉ። ስለዚህ ተንበርክኮ ጌታዬ አምላኬ። ጌታ ግን ምን አለ? ስላየኸኝ አመንክ፣ የማያምኑ ብፁዓን ናቸው። ሳያዩ የሚያምኑ ብፁዓን ናቸው። ስላየኸኝ ያመንከው። ስለዚህ የእግዚአብሔርን ሀሎቱን ሳያዩ የሚያምኑ ብፁዓን ናቸው ብለዋል። እዚህ ጋር ላንብብላችሁ ይሄን ቃል እንግዲህ የዮሐንስ ወንጌል ምዕራፍ 20 ከቁጥር 24 ጀምሮ ላንብብላችሁ። ይሄ እንግዲህ ዳግማዊ ትንሣኤ የሚነበብ ነው፣ ዛሬ የተነበበው ማለት ነው። ነገር ግን ይላል፣ እኔ ወደ ነጥቡ ብቻ ነው የሄድኩት። ነገር ግን ከ12 አንዱ ዲዲሞስ በግሪክ ነው ብያቸዋለሁ፣ ቶማስ የሚባለው ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከነሱ ጋር አልነበረም። ባለፈው ሰዓት ከነሱ ጋር አልነበረም። ሌሎቹም ደቀ መዛሙርት ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየው፣ ጣቴንም በችንካሩ ምልክት ካላስገባው፣ እጄንም በጎኑ ካላገባው አላምንም አላቸው። I need an evidence አለ። አያችሁ? ቁጥር 26 ላይ ምን ይላል? ከ8 ቀን በኋላ አያችሁ? ዳግም ትንሣኤ የተባለበት ምክንያት ይሄ።
ከ8 ቀን በኋላ ደቀ መዛሙርት ደግሞ በውስጥ ነበሩ። ቶማስም ከነሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆመ። ሰላም ለእናንተ ይሁን አላቸው። ወንድሞቼ እግዚአብሔር እኔና እናንተ ሰላም ለእናንተ ይሁን ይበለን። አያችሁ የእግዚአብሔር ሰላምታ አንዴ ስናገኘው የዘላለም ረፍት አለ። የዘላለም ረፍት። በነገራችን ላይ ፋሲካ የድል በዓል ነው። የዘላለም ረፍት የምናገኝበት የኛ ሞት ከሞት በኋላ ትንሣኤ መኖሩ ከሞት በኋላ እንደ ክርስቶስ እንደምንነሳ የተረጋገጠበት ነው። ይሄ ለእግዚአብሔር አይደል ለኛ ነው ጥቅሙ። ለዚህ ነው ቅዱስ ጳውሎስ እዛ ተሰሎንቄ ምዕራፍ 4 ላይ ክርስቶስ እንደሞተና እንደተነሳ ክርስቶስ እንደሞተና እንደተነሳ እኛም እንሞታለን እንነሳለን። ስለዚህ የድል በዓል ነው። ለዚህ ነው የምናከብረው። ለዚህ ነው የማንቀልደው። የምግብ ጉዳይ አይደለም። ልቀጥለው ንባቡ ሰላም ለእናንተ ይሁን አላቸው። ከዚያ በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና ከጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን። ቶማስ በዚህ ጊዜ ቁጥር 28 ላይ ነው። ቶማስ በዚህ ጊዜ ጌታዬ አምላኬ ብሎ መለሰ። ኢየሱስም ስላየኸኝ አምናሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለ። እንግዲህ ከዚህ ታሪክ ውስጥ ወገኖቼ የምንማረው አንደኛ ሳያዩ ማመን ትልቅ ነገር ነው። ሳያዩ የሚያምኑ ብፁዓን ናቸው። ይሄ ነገረ ብፅዓቱ በሚነገርበት ማቴዎስ 5 ላይ ከተጻፉት አንዱ ነው። ይሄ ማለት ግን እንዳናሳስት፣ ይሄ ማለት ግን ሳያዩ የሚያምኑ ብፁዓን ናቸው ስለተባለ የሆነውን ነገር ሁሉ እናምናለን ማለት አለ። ምሳሌ ልስጣችሁ። አንድ ሰው ተነስቶ ወንዝ ዳር ሄዶ ቅቤ አምጥቶ ዛፍ ላይ ቅቤ ያደረገ ምንድነው ስለ ይሄ አምላኬ ነው አምናዋለሁ ቢል it doesn't work no። ስለዚህ ምን ማድረግ አለብን? የእግዚአብሔር ቃል ይደግፈዋል ወይ? ክርስቶስ አስተምሯል ወይ? ሐዋርያት ይህን ትምህርት አድርገዋል አስተምረዋል ብለን ቼክ እናደርጋለን። ይሄ የተከለከለ አይደለም። አያችሁ። ስለዚህ አንድ ከዚህ ውስጥ የምናየው እግዚአብሔርን ሳያዩ የሚያምኑ ብፁዓን ናቸው። በቃሉ ተምረው የሚያምኑ ብፁዓን ናቸው። ሁለትም ደግሞ አረጋግጠው ማለት የእግዚአብሔርን ቃል ይላል ወይ? መጽሐፍ ቅዱስ ይሄን ነገር ያስተምራል ወይ? ክርስቶስ አስተምሯል ወይ? ሐዋርያት አስተምረዋል ወይ? ሊቃውንት አስተምረው አረጋግጦ ማመን ይሄ ክርስትና መሰረት ነው። ምክንያቱም በዚህ በተለይ ቀሳጢ በበዛበት ዓለም ላይ ውሸት ትምህርት በበዛበት ላይ ሁሉን እናምናለን ብንልም ከስራለን። ማረጋገጥ አለብን። የእግዚአብሔር ቃል ይላል ወይ? ቤተ ክርስቲያን ይሄን ታስተምራለች ወይ ብለን ቼክ ማድረግ ያስፈልጋል። ሌላው እዚህ ውስጥ የምናየው የክርስቶስን ፍቅር ነው። በማናቸውም ነገር ውስጥ ብንሆን ኢቭን በጥርጣሬ እንኳን ውስጥ ብንሆን አያችሁ አይተወንም። ፍቅሩን ነው እዚህ ውስጥ የምናየው። መድኃኒዓለም አይተወንም ወንድሞቼ። ለዚህ እኮ ነው የመጣው። አያችሁ በየትኛው በምንም ህይወት ውስጥ ብንኖር ኢቭን በጥርጣሬ ህይወት ውስጥ ብንኖር እግዚአብሔር አይጠላንም፣ በይቅርታ ይቀበለናል። ስለዚህ ወገኖቼ በዚህ ውስጥ በዚህ ፍሬ ነገሩ ምንድነው ብላችሁ ብትሉኝ አንደኛ የእግዚአብሔርን ቃል ተምሮ በእምነት እግዚአብሔርን ማመን በእምነት አንዴ። ሁለተኛ አንዩዣል እንደዚህ አይነት ኢንሲደንቶች ሲመጡ በእግዚአብሔር ቃል መፈተን፣ በወንጌል መፈተን፣ በሐዋርያት ትምህርት መፈተን፣ በክርስቶስ ትምህርት መፈተን የግድ ነው። አያችሁ ይሄንን ነው እንግዲህ ዛሬ ጥቂት ደቂቃ አለችን። በዚህ ውስጥ የምናነሳው ርዕሳችን እንዳትነሱ። ርዕሳችን ምንድነው? ካልሆነ ግን ፋሲካን አናክብር። በረከት የማያሰጠን ከሆነ ምን ይጠቅመናል? እንደውም መርገም የሚሆንብን ከሆነ ፋሲካን አናክብር ብለን የጀመርነው። ይሄንን ደግሞ እኔ አይደለሁም ያልኩት። ማን ነው? ቅዱስ ጳውሎስ ነው። ምን አለ? ፋሲካችንን በእውነትና በቅንነት የማናከብር ከሆነ ባናከብረው ይሻላል። ፋሲካችንን በአዲስ ሕይወት በንስሐ በተለወጠ ሕይወት ካልሆነ ዋጋ የለውም። ካልሆነ በክርስቶስ ሞት መቀለድ ነው። ካልሆነ በክርስቶስ ደም መቀለድ ነው። ይሄ ደግሞ ሁለተኛ በደል ይሆናል።
ኦሬዲ አንደኛ በጨለማ ህይወት ውስጥ አለን ኃጢአተኞች ነን እንደሱ አለ ሁለተኛ ይሄንን እንዳንደግምበት ነው ስለዚህ ፋሲካችን በእውነትና በቅንነት የማናከብረው ከሆነ ባንደክም ይሻላል ማለት ነው ስለዚህ በእውነትና በቅንነት ሆነን ፋሲካን እናክብር ካልሆነ ግን አናክብረው እግዚአብሔር እንደሚወደው ሆነን ፋሲካን እናክብር አለበለዚያ ግን አናክብረው ወንድሞች በይቅርታ ልብ ውስጥ ሆነ በንስሐ ውስጥ ሆነን እናክብረው ነገር ግን በቂም በጥላቻ ውስጥ ሆነን ፋሲካን እናክብረው በውሸት ህይወት ውስጥ ሆነን ስም በማጥፋት ህይወት ውስጥ ሆነን ከገዳይ አስገዳይ ጋር ተባብረን በጥይት ገለን በብዕራችን ገለን በእንዲህ አይነት ህይወት ውስጥ ንስሐ ያልገባ ህይወት ውስጥ የሆነን ፋሲካን የምናከብር ከሆነ ወንድሞቼ ፋሲካን አናክብረው አይጠቅመንም ዕዳ ይሆንብን አያችሁ ስለዚህ አው ነፍሰ ገዳዮች ሆነን ሰው እኮ ይግድ በጥይት ብቻ አይደለም የሰውን ስብዕና ማጉደፍ በብዕር ከለ ያልሆነውን ያልተረጋገጠውን እንዲህ ነው እንዲያድርጋለች እሷ እከሊት እንዲያድርጋለች ብለን ያልሰማነው ያላረጋገጥነው የሰው ስም የምናጠፋ ሰውን በብዕር የምንገድል ሰውን በንግግር የምንገድል ከሆነ ፋሲካን ባናከብር ይሻላል ወንድሞች በአጠቃላይ የመስቀሉ ዓላማ ሳይገባ የክርስቶስ የመሰቀሉ ዓላማ ሳንረዳው ፋሲካን ብናከብር ዋጋ የለውም ወገኖች ለዚህ ነው እንግዲህ ቅዱስ ጳውሎስ ምን አለ ፋሲካችን ክርስቶስ ታርዶልናል ማን የታረደልን ፋሲካችን ክርስቶስ ታርዶልናል ፋሲካችን ክርስቶስ ታርዶልናል ስለዚህ ፋሲካን ስናከብር በአዲስ ቂጣ እርሾ በሌለው ቂጣ በአዲስ በተለወጠ ህይወት እናክብረው አለበለዚያ ዕዳ ይሆንብናል አለ እንደዚህ ይላል ፋሲካን ስናከብር በቅንነት በእውነት ሆነን እናክብር ካልሆነ አናክብር አለ ይሄን ቃል የምታገኙት ላንብበው እስቲ አንደኛ ቆሮንቶስ ምዕራፍ 5 ጀምሮ ይሄንን መሰረታዊ ጭብጣውን የሰጡ ሐሳቡን ነው የነገርኳችሁ ጥሬ ቃሉን ላንብብላችሁ እንደዚህ ይላል ፋሲካችን ክርስቶስ ታርዶልናልና ስለዚህ በቅንነትና በእውነት ቂጣ በዓልን እናክብር በቃ በቅንነት በእውነት በውሸት ህይወት እየኖርን አይደለም በጨለማ ህይወት እየገደልን እያስገደልን አይደለም ወንድሞች ይቅርታ ያደረግን ነው እንጂ ይቅርታ በቂም ውስጥ ሆነን አይደለም ፋሲካን አላሱ ራሱ እኮ ሊውላችሁ ምን አለመሰለ ፋሲካችን ክርስቶስ ታርዶልናልና ስለዚህ በቅንነትና በእውነት ቂጣ በዓሉን እናክብር ጥቂት እርሾ ቡኮውን እንደሚያበላሽ አታውቁም ጥቂት ነገር አሁን በእኛው ስንት ነገር ተበላሽቶ ይሆን በሰማናቸው ነገሮች ስንት ነገር ወይ ጉዳችን ስንት ነገር ተበላሽቶ ያላረጋገጥነው እኛም ያናፈስ ነው ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን እንግዲህ ያለ እርሾ እንደሆነው ወይም እንዳላችሁ አዲሱ ሊጡን እናንተ ያልቦካው ፍረሹ አዲሱ አሮጌው አይደል የቦካው አይደል አሮጌው አይደል አዲስ ሊጥሆኑ ዘንድ አሮጌ እርሾን አስወግዱ ያለፈ ህይወትን አስወግዱ እግዚአብሔር የማይወደውን ህይወት አስወግዱ አሮጌው አዲስ ህይወት ይኑራችሁ ፋሲካን ስታከብሩ አዲስ ሊጥሆኑ ዘንድ አሮጌውን እርሾ አስወግዱ ፋሲካችን ክርስቶስ ታርዶልናልና ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾ አይደለም ወንድሜ ትሰማኛለህ እህቴ ትሰሚኛለሽ በአሮጌ እርሾ በጥላቻ ውስጥ ሆነ በዘረኝነት ውስጥ ሆነን ፋሲካን አናክብር ዕዳ ይሆንብናል ምን ይጠቅመናል በውሸት ውስጥ ሁሌ ይዋሽን ሳናረጋግጥ ወሬ ይዘን አውርተን አስወርተን ፋሲካን ብናከብር አይጠቅመን አያችሁ ስለዚህ በአሮጌ ህይወት ሆናችሁ ንስሐ ባልገባ ህይወት ሆናችሁ አታክብሩ አለ ቆሮንቶስ ቤተክርስቲያን የቆሮንቶስ ቤተክርስቲያን በነገራችን ላይ በዛን ወቅት ልክ እንደዚህ እንደኛ ሆና ነበር
መልአከ ቅዱሱ ጠፍቶባት ነበር። በቆሮንቶስ ቤተክርስቲያን የሚታየው ኃጢአት በዓለም ባሉ ሰዎች እንኳን አይታይም ነበር። ኃጢአታቸው ይከረፋ ነው። የሰው ሲያወሩት ይቀለለ እኛን ማን በነገረ። ስለዚህ በዛን ሰዓት በዚህ ምክንያት እነሱ ምን ሆኑ መሰሉት? ክርስቲያን ነን እያሉ የቆሮንቶስ ቤተክርስቲያን ውስጣቸው ሲከፈት ባዶ ሆኖ ተገኘ። በአሕዛብ ዘንድ እንኳን ታይቶ የማያውቅ ርኩሰት በእነሱ ውስጥ ታየ። ለምሳሌ አንድ ልጅ የአባቱ ሚስት ጋር ጭምር ይተኛ ነበር። ከአባቱ ሚስት ጋር ይሄ ቃል እግዚአብሔር የሚለው ነው፣ እኔ ያልኩት አይደለም። መቼም እርግጠኛ ነኝ ከእናቱ ጋር አይመስለኝም፣ ግን አባቱ የሌላ ሚስት አለችው ማለት ነው። ስለዚህ በአሕዛብ ዘንድ እንኳን የማይደረግ የማያምኑ ሰዎች በነዛን ጊዜ የቆሮንቶስ ቤተክርስቲያን ወድቃ ነበር። ጉበኝነቱ፣ አድሎነቱ የከፋ ነበር። ሴሰኛነቱ፣ በዚህ ላይ መመካት፣ በእግዚአብሔር ሳይሆን በራሳቸው ዕውቀት በራሳቸው ጥበብ ይመኩ ነበር። ይህን ያህል ቆሽሸው ስለነበረ ነው ቅዱስ ጳውሎስ የወቀሳቸው። ስለዚህ ፋሲካን ስናከብር በእውነትና በቅንነት እናክብር አለ። ወንድሞቼ የቆሮንቶስ ቤተክርስቲያንን መውቀስ ቀላል። የኛስ ቤተክርስቲያን ዛሬስ እኛስ ህይወታችን ሲከፈት እንዴት ነው? እውነት አለብን? እግዚአብሔር ውስጣችንን ሲያየው እውነት ነው የሚያየው ነው ወይስ ውሸት? ፌርነስ በእኛ ይታያል? ፍትሃዊ ነን ወይስ አድሏዊዎች ነን? የኛ ዘር አይደል እንደምንለው ከአንዱ ከክርስቶስ ዘር ከማይጠፋው ዘር የተወለድን ክርስቲያኖች ወድቀን ኢቭን ቤተክርስቲያን እኛ አገልጋዮች ወደ ዘር ጎሳ ገብተን ከላስ ከታች ገብተን እኔ ትግሬ ነኝ፣ እኔ አማራ ነኝ አላልንም፣ እኔ ኦሮሞ ነኝ አላልንም። አትዋሹ እኔ ወንድሞች፣ እግዚአብሔር እኮ ልባችንን ያያል ከሰማይ ሆኖ። ስለዚህ እንዲህ አይነት ህይወት በቆሮንቶስ ቤተክርስቲያን ነበረ። በቆሮንቶስ ቤተክርስቲያን ወገኖች ውሸት ነክሱ ነበር። ልክ እንደኛ እኛ ጋር አሁን ውሸት እንደ ሃይማኖት ሆኗል። ሃይማኖት ምን ማለት ነው? ሃይማኖት የማይቋረጥ በየቀኑ የሚደረግ በጣም በጥንቃቄ ታስቦ የሚደረግ ከእግዚአብሔር ጋር ያለ ግንኙነት ማለት ነው ሃይማኖት አይደል? አሁን ግን እኛ እሱን ትተን ውሸትን እንደ ሃይማኖት አድርገን በጥንቃቄ እናደርገዋለን፣ አናቋርጠውም ስንዋሽ። ውሸትን እኮ እንደ ሃይማኖት ይዘነዋል ሁላችን፣ እኔን ጨምሮ። ንስሐ ካልገባን ወገኖቼ ትልቅ ችግር ይገጥመናል። ስለዚህ የቆሮንቶስ ቤተክርስቲያን ወድቃ ነበረ፣ ልክ እንደኛ ዘመን። የኛ እኮ ቤተክርስቲያን እንዴት ነች ዛሬ? ውስጣችን ቢከፈት እውነት ይታያል በቤተክርስቲያን? በእኛ በክርስቲያኖች ህይወት እውነት ይታያል ወይስ ውሸት? አድሎ ይታያል ወይስ ፍትሃዊነት? ጉቦኝነት በእኛ ቤተክርስቲያን ይታያል ወንድሞች? ግድ የለም እንዝለላት አይደል? እግዚአብሔር ግን ያያል። በንስሐ ብንመለስ ይሻላል። ኃጢአታችን ይገርማችኋል፣ ኃጢአታችን እኛ ክርስቲያኖች ኃጢአታችን እጅግ በዝቷል። ቤተክርስቲያን ስል እንደ ክርስቲያን ኃጢአታችን በዝቷል። ኢቭን እንደ ተቋም ራሱ ብዙ በደላል። ባለፈው ጩኸት ምን ነበረ? ቤተክርስቲያን አንድ ስብሰባ ነበረ፣ እንደው ኦዲት ይደረጋል ምናምን ሲልባል፣ ለምንድነው አገልጋዮች እንደ እብድ ያደረገ? ለምንድነው ወንድሞቼ እንደ እብድ ያደረገ? በኋላ እሱም ቀረ። ምክንያቱም ማንን ኦዲት ያደርጋል? ግዴለ እሷን እንዝለላት አይደል? ግዴለ። ትልቁ ነገር ወንድሞቼ የቆሮንቶስ ቤተክርስቲያን በዚያ በገንዘብ ኮራፕትድ ሆነው ነበር። በግል ሕይወታቸው የሴሰኝነቱ የአመንዝራነቱ መጠን የከፋ ነበር። ለዚህ ነው ተው በዚህ ሕይወት ሆናችሁ ፋሲካን አታክብሩ ያለው ቅዱስ ጳውሎስ። ሰላም የሚባል አያውቁም። እኛ አሁን ሰላም እናውቃለን፣ የቤተክርስቲያን ሰዎች ሰላም እናውቃለን፣ ሰላምን እንሰብካለን። መድኃኒዓለም ሰላም አለ፣ ሰላም ለክልኩም ያላለን እኛ በየቀኑ እንሰብከው። ግን ሰላም አለን? ሰላም ፈጥረናል? የኢትዮጵያ ቤተክርስቲያን አሁን እኛ ሰላም ፈጥረናል? የትግራይ ቤተክርስቲያን የሚባል የለም? የኦሮሞ የኢትዮጵያ የምናምን ማይ ፍሬንድ የሰው ማውራት ይቀላል አይደለም? ሰላም አያስፈልገንም። እኛ ቤተክርስቲያን ሌሎችን እናስታርቃለን፣ እኛ ግን አንታረቅ። ምን ነው እኛ እኮ የትግራይ ቤተክርስቲያን
እኛ እኮ የአማራ ቤተክርስቲያን እንትና የኦሮሞ ቤተክርስቲያን ነን አይደል እንደምንለው እግዚአብሔር አይን እግዚአብሔር ይዘበትበታል ያያል እግዚአብሔር ግድ የለም ሁላችንም የዘራነውን እናጭዳለን ወንድሜ ስለዚህ ምን አለ ቅዱስ እናንተ ጋር እኮ ያለው ኃጢያት በአሕዛብ ዘንድ እንኳን እኮ ተሰምቶ የማይታወቅ ኃጢያት ነው አለ እኔ ሰዓት ስለሌለኝ አላነብላችሁም እንጂ ምዕራፍ 5 አንደኛ ቆሮንቶስ ምዕራፍ 5ን ሄዳችሁ ከአንድ ጀምሮ ብታነቡት እንደዚህ ይላል ሲጀምር ባጭር ቃል በእናንተ መካከል ዝሙት እንዳለ ይወራል የዚህ አይነት ዝሙት በአሕዛብ እንኳን የማይገኝ ነው የአባቱን ሚስት ያገባ ሰው ይኖራል እንዲህ አይነቱ ሰው እኔ ጳውሎስ በመንፈስ ቅዱስ ሆኜ ከእናንተ ጋር ሆኜ ፈርጀበታለሁ ይሄን ሰው ቢያንስ ስጋውን ገለን ነፍሱን እንኳን ምናድን ይላል እኔ አላነበውም እናንተ አንብቡት እናንተም ታበያችኋል እንደ ቤተ ክርስቲያን ታበያች ከኛ ውጪ አዋቂ ልካውንኛ ምን ይለው አይደል ከኛ ውጪ የተማረ ሰው የለም ከኛ ውጪ አዋቂ የለም ከኛ ውጪ አብነት ትምህርት ቤት የገባ የለም ከኛ ውጪ ቴዎሎጂ የተማረ የለም እግዚአብሔር ዛሬም እንደሚያስተምር አናውቅም እግዚአብሔር ግን ወገኖቼ doesn't matter አብነት ትምህርት ቤት ብትሄድ ቴዎሎጂ ብትሄድ doesn't matter እግዚአብሔር ንጹህ ልብ ነው ያስተምራል እግዚአብሔር ዛሬ ወንድሜ ስማኝ እግዚአብሔር ዛሬም ያስተምራል እግዚአብሔር እለት እለት አዲስ ነው ልቡ ቀና ለሆነ እግዚአብሔር እኮ ጥበበኞች አዋቂዎችን እንኳን አይደለም የመረጠው ሐዋርያትን ሲመርጥ አላዋቂዎች ገበሬዎች ፊሸሪማን ወይም ደግሞ አሳ አስጋሪ ምንም የማያውቁ እነዚህን ከየት አሏቸው እነዚህ ሰዎች የምናውቃቸው አይደሉም ምን ትምህርት ከየት አላቸው እንዲህ ነው እግዚአብሔር ወጣው ስለዚህ አትታበይ እኔ እናንተ ምንድነው እግዚአብሔር ያለ ካገለገላችሁ በኋላ እውነትን ወንጌልን ካስተማራችሁ በኋላ እኛ የማንጠቅም ነን በሉ ዛሬኛ እንደነ አገልጋዮች እንወጣና እንዴ ተማርኩ እንዴ ሀገር እጄ ሰበኩ አረ ወሰድኩ በቃ ወሰድኩ ራይ እኔ ቀጥለው ከጠቀመ የተማርኩ የተመራመርኩ ደሞ ተምሮ የቤተሰብ ነው ማለት የሀገር የወገንን የቤተ ክርስቲያን አንድ ድንቡሉ አንድ ችግር እኮ አይፈታም ምን ይሰራል anyway ስለዚህ ከናንተ በስጋ ብርቅም በመንፈስ ከናንተ ጋር ሆኜ እንዲህ ከሚያደርጉ ላይ ዛሬ ፈርጃለሁ ይላል ቅዱስ ጳውሎስ እናንተ አብሁት እኔ ጊዜ የለኝ ስለዚህ በአጠቃላይ በዛን ጊዜ በእነሱ ቤተ ክርስቲያን ወገኖች በአሕዛብ ዘንድ እንኳን ያልታየ አይነት ኃጢያት ነበር ስለዚህ በዚህ ህይወት ሆነን ፋሲካን አናክብር ምንም አይጠቅመን ሁለት ዕዳ ይሆንብናል አንደኛ መጀመሪያ የሰራነው ኃጢያት አለ ሁለተኛ ፋሲካን ደግሞ በመቀለድ በክርስቶስን ደም መቀለድ በሞቱ መቀለድ ነውና ሁለት ዕዳ ይሆንባችኋል በዚህ መልኩ አታክብሩ ይልቁን ፋሲካን የምታከብሩ ከሆነ በንስሐ በአዲስ ህይወት በተለወጠ ልቦና ብሎ አላቸው ስለዚህ ወገኖቼ ፋሲካን ምን አለ አናክብር በኃጢአት ውስጥ ሆነን ባሮጌ ህይወት ውስጥ ሆነን ፋሲካን አናክብር አለ በክፋትና በኃጢአት ውስጥ ሆነን ፋሲካን አናክብር በዘረኝነት ህይወት ውስጥ ሆነን ፋሲካን አናክብር ሐሰተኞች ሆነን ውሸተኞች ሆነን አናክብር ስም አጥፊዎች ሆነን ሰላምን የማንወድ ወደ ኢትዮጵያዊ ሰላምን የሚጠላ ሰው አለ እንዴ ምክንያት እየፈለግን እኮ በቃ ምክንያት እኮ ምን የምክንያት ፈጠራ ምክንያት አሁንማ ምን ችግር አለው ዘመኑ የቴክኖሎጂ ነው እንድችን ዩቲዩብ እዚህ ጋር ከፍተና የውሸትን እየፈጠርን እንፈለፍላለን ውሸትን እየፈጠርን ማውራት ነው ምንም ችግር የለውም ግን ሁላችንም አንድ ቀን አለ የዘራነውን እንቀበላለን ስለዚህ ወገኖቼ ሰው እየገደልን እያስገደልን ፋሲካን አናክብር በወገናችን ላይ የበለጠ መከራ ያመጣን ፋሲካን አናክብር ወገናችንን እያስጨነቅን አንገቱን እየያዝን እያፈንን ሚሊዮን ብር አንጣ እያልን ፋሲካን አናክብር ወንድሞች እኛ ግን ዛሬም እናወራለን የሚጠየፋለ ቤተ ክርስቲያን ይሄ ልክ አይደለም ብላ ተናግረን እናቃለን ሰው ማፈልክ አይደለም ብለናል እንዲህ የሚያደርጉትን እስቲ እናወግዛለን እኮ ትልቁ ጉባኤ እኮ ያስፈልጋል ሰውን የሚያፍኑትን ብላለች ቤተ ክርስቲያን እንዲህ የሚያደርጉትን እንገዝታለን በምድርም በሰማይ እግዚአብሔር ብላኮ ቤተ ክርስቲያን አውጃ ደውላኮ እነዚህ ሰው የሚገድሉ የማያስገድሉ በመንግስት ሳይድም ይሁን በተቃራኒው ሆነው ያሉት ተቃዋሚነን ብለው ነፃ አውጪነን ብለው ሰው የሚገድሉ የሚያስገድሉትን
ቤተ ክርስቲያን ግን አትልማ። እንዴት ትላለች ራሷስ? እኛስ ወንድሞቼ ለዛ ኮነን እኮ ልብ እንትን እኮ የለም። we don't have a moral authority to say that። ስለዚህ ወገኔ ምንድነው ያለው ቅዱስ ጳውሎስ? ፋሲካን በዚህ ውስጥ በወገኖች ላይ በሀገር ላይ መከራ ያመጣል። ነውራችን ሁሉ እኮ ዛሬ ነውራችን እንደ ጽድቅ እንቆጥራለን። ኢትዮጵያውያን ነውራችንን እንደ ጽድቅ አሁን ሀገርን በሚያፈርስ ነገር ከጠላት ጋር ስንተባበር ኢትዮጵያን ከሚጠሉ ሰዎች ጋር እንኳን ስንተባበር ለኛ ጽድቅ ነው። ይሄ ምን አይነት ርግማን ነው ወንድሞች? ሀገርን እንዲፈርስ ብዙ መጣር። ስለዚህ ቅዱስ ጳውሎስ ግን አለ በዚህ ሕይወት ካልን ፋሲካን አናክብር። ፋሲካን ማክበር የሚገባን የክርስቶስ ልብ ኖሮ፣ የይቅርታ ልብ ኖሮ፣ የምህረት ልብ ኖሮ፣ የፍቅር ሕይወት ልብ ኖሮ ለሰላም ሁሉ ጊዜ ቅድሚያ የምንሰጥ ሰው ሆነች። እኛ እንኳን እንደራደር አንነጋገርም አይደል? ምን ነው ቤተክርስቲያን እኮ ምን ሆነ? ቤተክርስቲያን በነገራችን ላይ ምን ሆነ? የትግራይ ቤተክርስቲያን ምን ሆነ? ሲኖዶስስ ምን አለ ስለ ትግራይ ቤተክርስቲያን? ተገንጥለው ቀሩ? እንደ ኤርትራ ሆኑ? ይሁን ዞሮ ዞሮ እኛ ቤተክርስቲያን አይደል ምን ነው? ይቅርታ ልብ እኮ ሳይኖረን ይቅርታ እንሰብካለን። ችግር እኮ የለብንም እኛ ችግር የለብንም ማይ ፍሬንድ። እግዚአብሔር ግን አይዘበትበትም። ነው don't make a mistake። ይሄ ፈሪሳዊ ህይወት ራሳችን ሳንኖረው ሌሎችን እንሰብከዋለን። ስለዚህ በንጽህና በቅድስና ህይወት ሆነን ፋሲካን እናክብር። ለኃጢአት ሞተን ለጽድቅ ቆመን ለእውነት ቆመን ፋሲካን እናክብር። ያን ጊዜ በረከት ይመጣል። ወንድሞች ለህብረት ለአንድነት ቆመን ካለን ፋሲካን እናክብረው። በአጠቃላይ ቅዱስ ጳውሎስ በእውነትና በቅንነት በአዲስ ህይወት ሆነን ፋሲካን እናክብረው። ጨረስኩ ትምህርቴን። ሰዓቴም ሄዷል። ምን እናድርግ ወንድሞች? ምን እናድርግ? ፋሲካን ስናከብር ወንድሞች እንደ እግዚአብሔር ሐሳብ እግዚአብሔር እንደሚወደው በረከት እንደምናገኝበት ሆነን እናክብር። በአዲስ ህይወት ሆነን ፋሲካን እናክብር። በተለወጠ በይቅርታ ከወንድሜ ከእህቴ ጋር እየተጣላው ፋሲካ ማክበር ጥቅም የለም። ከአባዬ ልጅ ጋር እየተጣላው በቅንነት ሆነን እናክብር። ሁሉ ጊዜ አሁን እኔ ማየው ነገር ሁላችን እኔን ጨምሮ ቅንነት የለንም። we are so negative። ከኛ የበለጠ ቶማስ አለ እንዴ? እኛ እኮ በጣም ኔጌቲቭ እኮ ነን በሁሉ ነገር። ሁሉ ነገር መቃወም አይደል ያለ መጸለይ ያስፈልጋል። ይሄ መቃወም መንፈስ ይመጣ። በነገራችን ላይ መቃወም ከመንፈስ ቅዱስ አይደለም፣ መቃወም ከሰይጣን የሚመጣ። ስለዚህ ወገኖች ሁሉን መቃወም አያስፈልግም። መልካሙን ነገር ማመስገን፣ ሁለታ ቢስነት አያስፈልግም። በቃ ይሄ እንግዲህ እንዳልኳችሁ በእውነትና በህይወት ሆነን ብናከብር እግዚአብሔር ደስ ይለዋል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። መልካም ዳግማዊ ትንሣኤ ይሁንላችሁ። ሰላም እግዚአብሔር ይብዛላችሁ። ሰላም አሜን።